ሀይሚዬ የኔ ውድ እንኳን ደስ አለሽ። ሀይሚዬ ብሩኬ እንኳን ደስ አላችሁ የኔ ልጆች፣ የኔ ምርጦች፣ የኔ የኢትዮበሮች እንቁዎች ማለት ነው። እንቁ የእንቁ እንቁ የሆናችሁ ፍቅራችሁ በጣም ደስ የሚል በቃ እኔ እንጃ በጣም ከኢትዮበሮች በጣም የማደንቃችሁ ኢትዮበሮች ናችሁና እንኳን ለዚህ ክብር አበቃችሁ። እንኳን ለዚህ ክብር አበቃችሁ። የምር በጣም ታምራላችሁ፣ በጣም ደስ ትላላችሁ። ብሩኬን ራሱ እኔ በጣም ነው የምወደው። ስርዓቱ ምኑ ሁሉ ነገሩ ማለት ነው። በጣም ደስ የሚል ልጅ ነው። እናቱን በጣም ይወዳል። እናቱን የሚወድ ወንድ ደግሞ ሚስቱን አለመውደድ አይቻልም ነው የምላችሁ። የምሬን ነው። እናቱን የሚወድ ለሴት ልጅ ክብር ያለው ልጅ ሚስቱን በጣም ይወዳል፣ ሚስቱን በጣም ይንከባከባልና ሀይሚዬ እድለኛ ነሽ፣ ብሩክም እድለኛ ነክ ማለት ነው። ሁለታችሁም ተገጣጥማችኋል። ሀይሚዬም እንግዲህ ብዙ ሰዎች ሲመሰክርላት እንሰማለን። ብዙ ሰው በጣም ጥሩ ልጅ ናት፣ በጣም ጥሩ ልጅ፣ በጣም አስተዋይ ልጅ ናት እያለ ሁሉም ሰው ይመሰክርላታል። አትሊስት ልደቷ ላይ የብሩኬ ወንድም ራሱ ጥሩነቷን ሲገልጽ ነበረ። በቃ ይሄን ጥሩነትሽን አይቀይርብን ወንድማችንን ቀይረሽልናል ብሎ እያደነቃት ነበር ማለት ነው። እና በጣም ደስ ትላላችሁ። እንግዲህ ቀለበት ይዞ እንግዲህ ፖስት አድርጓል ብሩኬ። ቀለበት ነው ብለን እኛም ደስ ብሎናል። ይህንን ቀን በጉጉት ስንጠብቀው ስለነበር እኛም ቀለበት ነው ብለን ወስነናል። እንግዲህ ማታ ሲለቀቅ የምናይ ይሆናል ቪዲዮውን ማለት ነው። የጨረቃ ፋሚሊዎች ሁላችሁም ሁላችሁም እንኳን ደስ አላችሁ። በተለይ የመዳም ቅመሞች ሞተው ነው የሚወዷቸው ብሩኬና ሀይሚ። በእርግጥ ክብር አላቸው ለመዳም ቅመሞች። ብሩኬና ሀይሚ እንደ ሌላ ዩቲዩበሮች አይደሉም፣ ክብር አላቸው። ስለዚህ እንኳን ደስ ያላችሁ።